በራሷ ዩቲዩብ ቻናል ከፈተች ስራ እሷ አላወራው ሌላ ነገር ነው የምሰራው። ሌላ ሪያክሽን ቪዲዮ እየሰራሁ ነበር። የተለያዩ ኮንተንቶች እያመጣሁኝ ሪያክት እያደረኩ አይታይም 100-700 ነው ዩቲዩብ እንደዛ ባይሰራም ተቻት ነበረ። ከዛ ከአራት ወር በኋላ እንቁርቲ ብላ ክስ ምናምን ስትል ልጁን አንቆ ገደለው። ልጁን ቪዲዮ ብታየው አለመመለሳችን ልጁን አንቆ ሊገለው ልጁን እያለች ነው እንቁርቲ የምሰራብኝ በእኔ ላይ ቪዲዮ። ስለዚህ እኔ ልጅን አልገልም እያገዝኩ ነው። ለዲቦራ እንቅፋት አልኳት። ለዲቦራ ዩቲዩብ ከፍቼ ያስተዋወቅኩት ቪዲዮ አለው። ዲቦን ሰብስክራይብ አድርጓት ትለወጥ 2000 ምናምን የገባችሁ ነው የሰራሁላት ቪዲዮ ነው። ከዛ ነው እሷ ሰራችሁ ቪዲዮ የጨመረችው። ለምን እንካካለን? እኔ ዲቦራ እንድትቀየር ነው የፈለኩት። ዝም አልኩኝ። በራሴ እየሰራሁ ነበር። ሲከሱኝ ቪዲዮ ሰራሁ በቃ። ከዛ አሁንም እሷ የምትልሽ ነገር አሁንም አረዳም ቢኒያም 35 ብር በጥሬ ወስዳለች። 35 ብር እስካሁን ድረስ 7 ወር ምናምን ቢሆኑ ነው። የ3 ወር በ10 ሺህ ብር የ1 ወር በ5 ሺህ ብር ተቆራጭ ወስዳለች። ይህንን ወስዳ ቢኒያም ልጁን አይረዳም። ብሩን ይፈልጋሉ፣ ቢኒያም ነው አይፈልጉም። ከትናንት ወዲያ አንድ ሰፈር ሆነን ማለት ነው ልጁን እንዲያው አይፈልጉም። እየሄድኩኝ ፊት ለፊት ላይ ስንገናኝ መንገድ ቀይ ይዛብኝ ሄደች። እኔ ልጄን እፈልጋለሁ፣ ልጄን ላሳድግ፣ ለልጄ ወንድም መከታ ሆኖ አባት ሆኖ ብዬ ብጠይቃቸው እምቢ አሉ። ከአንተ ገንዘብ ነው ልብ ካላችሁ ገንዘብ አህያውን ጠልቶ ዳውላውን ይላል ያገሬ ሰው። እኔን ጠልተሽ ቢኒያም ወንጀለኛ ነው፣ ብሩስ ወንጀለኛ አይደለም። ብሩ ሲሆን ወንጀል እየከሰች በፍርድ ቤት እያወራች እኔ እየተበደርኩኝ እየተቀደርኩኝ ይከፍላሉ። ለምን 10 ሺህ ብር ለመክፈል ቢኒያም የወርሃዊ ገቢው ስንት ነው? 10 ሺህ ብር ቀላል ነው። ስንት ነው የምትቀጠለው? ከኮዬ ፈጬ ቦሌ መድኃኒዓለም ሄደሽ ኤርፖርት ለመስራት በወር 5 ሺህ ብር ነው የምትቀጠለው። አንድ መምህር የሚቀጠረው በወር 10 ሺህ ብር ነው። ቢኒያም መንግስት ነው እንዲያስብ ካል የ25 ሺህ ብር ደሞዝተኛ ነኝ ብላለች ቅድም አልሰማክ? አረ በጭራሽ ከየት አመጣው ነው እንትን የምትለው? እኔ የማውቀው ነገር የለም። አክስቷ ቤት የምትኖር ልጅ ደሞዟን የምታውቀው እሷ ናት። አክስቷ ቤት አንቺ አክስትሽ እየተረገጥሽ እየተሰደብሽ አክስትሽ ቤት አትኖርም። ከአክስቷ ቤት የወጣችሁ እኔ ሚዲያ ላይ ወጥቼ ያንቺ ከስተመር ያንቺ ኦዲየንስ ባገዛቻት በተከራይ ይችላል መሲ በጌታ ባከራይ ይችላል። ከዛ ደግሞ ቢኒያም ስሜን አጠፋለች። ከሰስኩት ውጤቱ አርብ ይመጣል ስትለኝ አዎ ከሳኛለች አርብ ይመጣል። ዲቦራ ከሰሰችን ብዬ ብሰራ መሲ የፈለገችው ምትላት እኔ ከምሲ ጋር ኮንታክት አላደርግ እንጂ ምን አገባኝ። ከሰስኩት አለች። አዎ ከሳኛለች ብዬ ብሰራ አንተ ስለሰራ ነው እሷ ያላገዘችኝ እንዴ። መጀመሪያ እኮ ሰርታችኋል እናንተ በቲክቶክ አላ ከሰነዋል ይመጣል ብላችሁ። ስለዚህ እናንተ ከሰነዋል ስትሉ አዎ ከሰውኛል እንደዚህ ተፈርዶብኛል ብዬ ቪዲዮ ሰራ መሲ ከለከለችኝ አለች። ስከለክላት አላዩ ምን መሲ በጌታ እኔ እህት ናት። የረዳችሁም ታሪኳን ቤት ሰምታ ነው እሷ በራሷ አጥንታ ማቆም መብቷ ነው። የዓመት የቤት ኪራይ ነበር ቃል የገባችው። ከዛ በኋላ የሰማችሁን ሰምታ የመተው መብት አለ። በሰው ገንዘብ እኔ ለምን አቆምሽ ብዬ መጠየቅ አልችልም አይደል? ሰው ከገዛ ኪሱ ሲረዳ እስካመነበት ድረስ ነው የሚረዳ። ስለዚህ እኔ ቢኒያም አልደረስኩባትም። አሁን መሲ ከለከላትም ባከለከላትም እኔ ምንም አላወራች አላቃትም። መሲ ምንም የማውቀው ነገር የለም። ከለከለችኝ። ስለዚህ 100 ሺህ ብር ክፈለኝ አንተ ነህ ስሜን አጠፋ አለችኝ። የቱ ጋር ነው ስሟን ያጠፋው? ዲቦራ አይዞሽ ፎሎ አድርጓ ከማለት ውጪ ወጪ ስለባከ ተናገር መቼ ነው? ቆይ 100 ሺህ ብር የጠየቀችበት ምክንያት አንደኛ እሱ ቪዲዮ ስለሰራብኝ ይሄው መሲ በጌታ እንደውም አንድ ቁጥር የጻፈች ትገባለች። እሱ ቪዲዮ ስለሰራብኝ ቆይ አንዴ እሱ ቪዲዮ በመስራቱ ምክንያት ማስታወቂያ ስራ አንዴ ዲቦራ ተራሽ ላይ የኔ ናት ረጅም ሰዓት ሰርቼሽ ነበር። አሁን እሱ ተራ ነው ፕሊዝ። እሱ ቪዲዮ ስለሰራብኝ እና ማስታወቂያ መስራት አልቻልኩም። ኮሜንት ላይ ይሰድቡኛል። እኔ ባዮ ላይ ስልክ ቁጥሬን ያስቀመጥኩትኝ ለስራ እንዲደወልልኝ ማስታወቂያ ለመስራት እንጂ የእሱ ተከታዮች እየደወሉ እንዲሰድቡኝ አይደለም። ስለዚህ እሱ ቪዲዮ ሰርቶ ባደረገው ተጽዕኖ ምክንያት ሴቶችም ወንዶችም ተከታዮቹ አድናቂዎቹ እየደወሉ አንቺ ግን ምን አይነት ጨካኝ ነሽ እንደዚህ እያሉ ይናገሩኛል። በዛ የሞራል ካሳ ህግ አጥንቻለሁ። ሳልፈልግ ህግ አጥንቻለሁ። ራሴ ነኝ እንትኑን ስምምነቱን የምጽፈው ውል ነው ምናምን። እዛ ላይ 100 ሺህ ብር ካሳ ይዘህና ሽማግሌዎቹን ይዘህ ትመጣለህ ብላ 100 ሺህ ብር መጠየቋን አንተን አምናለች። ለደረሰባት ተጽዕኖ ነው 100 ሺህ ብር ጠየቀችው። አብዬ ልናገር መስዬ አንዴ መሲ ትናገር ፕሊዝ። መሲ እንዴት ነሽ? እንዴት ነሽ አብዬ? ቅርታ በተደጋጋሚ ስምሽ ስለተነሳኝ። ኧረ ችግር የለም። እኔ ያቆምኩበት ምክንያት ያው እንዳሉት እነሱ እየወጡ ሲካሰሱ እሷ ሜንሽን አድርጎት ነበር ለመስቀል
ገንዘብ ሲሰጣት ኢቭን እንደሚሰጣት እንኳን ለነሱ አልተናገረችም። በዛ ሰዓት ሰምቼዋለሁ ማለት ነው። እና ልክ አላደለ ከዚህኛውም ለቤት ኪራይ ብላ ነው ልጅቷ የሰጠቻት በዛ ሰዓት ማለት ነው። አዎ ሰው እየረዳኝ ነው ምናምን እንኳን አላለችም። እና አሁን በተለያየ መንገድ እኔ ያዋብስ እንደገባኝ ያው የሁለቱ ችግር እንዳለ ሆኖ አንዳቸውም ከአንዳቸውም ብዙ ባይሻሉ ግን በተለይ እሷን ደውዬልኝ አስብዬ ደውዬ አውርቻታለሁ። ያው እንትኑ ላይ ይቅርና አንቺ ሰብሰብ ብለሽ በቃ ከሱ ጋር መካሰሱን ትተሽ ልጅሽን አሳድጊ። እንደ ክርስቲያንም ደግሞ ትክክል አይደለም የምታደርገው ነገር ማለት ነው። ስለዚህ ይሄ ነገር አስቢበት፣ ካልሆነ ግን እኔ እንደዚህ አይነት ልጅ ለማውጣት አይደለም ቤት ኪራይም ከፍለው ብዬ አውርቻት ነው ያቆምኩት። የተሻለ እንድትሆን እንጂ ከዛም በላይ ቢደረግላት ምንም ችግር የለም። ግን ተመልሶ በቃ እንዴት ልበልሽ፣ ብዙ ሰው ስላለ መናገር አይመችም እንጂ አንዳንዱ ነገር በዛ መንገድ እንድትሄድ አይደለም። ይሄ ክሱ ምኑ እንዲቀርና ከልጆቻቸው እንዲያሳድጉ በሰላም ሆኖ እሷ ታግዛ ወደፊትም የምትፈልገውን ነገር መማር ብትፈልግ ምን ብትፈልግ ያንን አድርገን እሱም ደግሞ በስርዓት አባት ሆኖ እሱም ጥሩ ነው ብዬ አይደለም የምነግርሽ። እሱም ያው የራሱ ድክመት አለው። ግን ይቅርታ ደግሞ ይቅርታ ነው። ይቅርታ ጠይቋል፣ በህዝብ ጠይቋል፣ በሰው ፊት ጠይቋል፣ እሷን ጠይቋል። ከዛ በላይ ምን ያድርግ? ምንድን ነው መደረግ ያለበት? ይቅር ማለት ይቅር ነው። መሄድ ኢሜጁንም ያበላሸዋል። ስለዚህ በቃ ይሄንን ካላስተካከልሽ ብዬ አውርቻት ነው። እንደገና ሌላ ሰው ልኬባት ነበር ቁጭ ብላ እንድታወራት ማለት ማቆሜ ደስ ብሎኝ ሳይሆን ለውጥ አለ ወይ ብዬ ማለት ነው። ይሄን ነው ነገር የተሻለ ልጅ ካላወጣ ኩራት የለውም። አሁን እሷ የሚያደርገችው እሱ የሚያደርገው ኩራት የለውም በዚህ መሀል ማለት ነው። በቃ ትክክል አይደለም። ያንን ትክክል ያልሆነ ደግሞ እኛ እንሸከምና እናስተካክል ካልን ካልተስተካከሉ ተመልሰው እንዴት ነው የሚሆነው? ከዚህ በፊት መስዬ ይመስለኛል አንድ ሰው የሚታገዘው ጸብን ትቶ በፍቅር በሰላም ሁሉ ልጅ በሰላም እንዲያድግ ነው ማለት ነው። ችግሩ በዚህ ጋር የዓመት የቤት ኪራይ በዚህ ጋር እየከፈች ወይ የሆነ ሰው እያገሽ እስቲል ዘሴም ፋይቲንግ ካለ እስቲል ምንድን ነው ለውጡ? ያለ ለውጥ ለምን እንረዳለን ነው? ምን እያየን ነው? ተመልሰው እዛው ሶሻል ሚዲያ ላይ ለውጥ የማያመጡ ከሆነ መለወጣቸውን የማናይ ከሆነ ክስና ጭቅጭቅ ስድድብ ከሆነ ለዚህ አይነት ልጅ ከምንረዳ ለተሻለ ልጅ ነገ ለውጥ የምናይበት ነው መሆን ያለበት። ይህን ደግሞ አውርቻታለሁ። አላወራሁሽ እንዲሁ እሺ መስዬ በጣም ነው የማመሰግነው። ማለት እንዲህ በዚህ ምክንያት ስለምትይኝ ቀድሞ ደስ ይለኝ ነበር፣ ግን ቢሆንም በጣም ባለውለታዬ ነሽ። እንደዚህ ተረጋግቼ እንድትሽኛል እጅግ በጣም አድርጌ አመሰግናለሁ። ከዛ ባለፈ ደግሞ ጀስት የቤት ኪራይ ብለው ሲሰጡኝ የሰራሁበትን እንጂ እነሱም ጀስት የእርዳታ ነው ያስመሰሉት። ቪዲዮን ለማስታወቂያ ነው ማስታወቂያ ሰርቼ ነው ያገኘሁት። ክፍያዬ ነው። እነዛው እርዳታቸው አለ እዩሃ ሚዲያ ኦኬ መስዬ ይሄሽ እንደምታስተዋውቀው ነገር የላትም እርዳታ ነው ሁሌ ነው ሰው ቴንክ ዩ አልኩኝ። እግዚአብሔር ይባርክሽ፣ ተባረኪ። ቀድሞ በስልክ አውርተናል። የላክሽው ሰው እኔ ጋር አልደረሰም። እውነት ለመናገር ግን ከአንቺ ጋር ያወራሁትኝ እጅግ በጣም አድርጌ አመሰግናለሁ። ተባረኪ፣ ዘመንሽ ይባረክ። ራሴንም ደግሞ እንዳያደርገሽኛል። በራሴ ራሴን ችዬ ቤቴንም ልጄንም ሁሉንም ነገር እንዳደርግ ራሴን እንዳይ ባይዘ አንዳንድ ጊዜ ጫና ሲበዛ የራሳችንን ጉድለት እናየዋለን እና በዚህ
እኔው ልጄ ስላለ በጣም ብዙ ዋጋ ከፍያለሁ። በጣም ብዙ ሰርቻለሁ። ቅድም ደግሞ እኔ አንድ ስራ አልነበረም ስሰራ የነበረው 3 ስራ ነው። በቀን ስሰራ የነበረው በ3 ስራ ነው 20 ምናምን ሺህ ብር ማገኘው አለኝ። እርዱኝ ብዬ አይደለም የወጣሁት። እዚህ አንቺ ጋር ስመጣ የማንንም እርዳታ ጠይቄ አይደለም። የፋሚሊያም ስቀርብ ሴት ነኝ። በሴትነቴ የደረሰብኝ ነገር አለ። ሲቀጥል ደግሞ እዛ ጋር ከመውጣቴ በፊት እሱም ተጽዕኖ አሳድሮብኛል። ልጁ እኔ ግዴታ መነሳት እንትን ማለት አለበት ብሎ ስላሳደረብኝ ጫና ሄጄ አላስመረምርም ብያለሁ። ምክንያቱም ልጄን እኔ ራሴ ማሳደግ ስለማያቅተኝ ስለማላንስ ለልጄ አሁን ይሄ እዚህ ጋር የደረስኩበት ነገር አይደርስም ነበረ። ይቅርታ አላደረግሽም ለምትሉኝ ደግሞ እኔ ይቅርታ ሳላደርግ ቀርቼ አይደለም። ይቅርታ ባደርግ ነው ጎትቼ ቤተሰቤ ጋር የቀላቀልኩት። ይቅርታ ስላደረግኩ ነው። ግን ነገሩ የቢዝነስ ነገር ሲሆንብኝ ማለት ልጄም እኔም ቢዝነስ እየተሰራብኝ ቤተሰቤም ቢዝነስ እየተሰራብን ሲያቅተን ነው ይሄ ነገር ማቆም የፈለኩት። ምክንያቱም ከፍቅረኛው ጋር እንዲህ ብሎ አውርቷል ብዬ እነግርሻለሁ አቡዬ። ምክንያቱም ለዚህ ዓላማ ከመጣ ልጁን ፈልጎ አይደለም የመጣው። መጀመሪያ በበቀል ነው ብሏል አይደል? ሴቶችን በበቀል መሀል ነው ይሄ ልጅ የተወለደው። ስለዚህ የአንድ ሰው ኦልሬዲ በወጣትነቱ ባደረገው ስህተት እግርሽ ላይ ወድቆ ሚዲያ ላይ የዋንጌላ እግርሽ ላይ ወድቆ ይቅርታ ኦልሬዲ የተዘጋ ፋይል ስለሆነ መጀመሪያም ካለንም ይቅር አላደርግንም ማለት ነው። ይቅርታውን ስለተቀበልኩ እኮ ነው ወደ ልጄ የቀላቀልኩት አይደል? ይቅርታውን ባልቀበል ቤተሰቤ ጋር አላደርሰውም። ይቅርታውን እኔ ሲጀመር ይቅርታ ባይጠይቀኝም በመሀል ሲጀመር ታሞ ነበረ። በቃ በጣም ታሞ ነበር እና እኔ ተበድሬ ያሳከምኩት ልጄ እኮ እንትን ብሏል። አረዳም ሲጀመር አልካደም፣ ልጅነቱ አልካደም፣ ቀድሞ አልካደም። ግን ደግሞ ሶሻል ሚዲያ ላይ መውጣት ሲፈልግ ምን አለ? ልጁ ዲኤንኤ ይመርመርልኝ አለ። በቃ ዲኤንኤ ይመርመር። ቤተሰብ ያውቃል፣ ሁሉም ያውቃል። እህቴ ታውቃለች፣ እናቴ ታውቃለች። ቤተሰብ ታውቋል በክብር አባትነቱ ስለሚያውቅ ነው ቤተሰቤ ድረስ የመጣው አይደለ? ቀድሞ ምንድን ነው ያለው? ሲጀመር እኔ ልጄ አለ እርግጠኛ ነው ወይ ስለው ልጄ ድንጋይ ተሸክሜ ቢሆን አሳድጋለሁ ያለ ሰው ነው። አልካደም። ማስታወሳው ዲኤንኤ ካስመረመርኩ ግን ልጅክን ቀጥ ለጥ ብለህ ትረዳለህ ብለሽዋል። እኔ ማስመርመር አልፈልግም። አላስመርመር ራሴ ላሳድግ። እኔ እያሳደግኩ ነው 3 ዓመት። አላስመርመር ግን ግዴታ ነው። ዲኤንኤ እፈልጋለሁ ካልክ ኦኬ አስመርምራለሁ፣ ውጤቱን አመጣለሁ። ግን ልጅህን ትረዳለህ ብለሽ አላስገብተሽ ብያለሁ። ስለዚህ ያንን ቃል ማክበር ስላልቻለ ነው አሁን የሁሉ ነገር አይደል? ከዛም በኋላ ደግሞ 35,000 ጋር ልምጣለሁ። 35,000 ከጠኝ 10,000 በፍርድ ቤት ከፍርድ ቤት በኋላ ከጥር በኋላ ማለት ነው